የዛሬ ዓመት ቪየትናም ስንሄድ ኢትዮጵያ ውስጥ የሶላር ሴል አይመረትም። የኛም ትኩረት የነበረው ጨርቃ ጨርቅ ማምረት ላይ ነበር። ጨርቃ ጨርቅ ስናመርት እናገኝ ከነበረው የውጭ ምንዛሪ ገቢ አንጻር በሚቀጥለው ዓመት እነዚህ 5 እዚህ ያሉት 4ና ደብረ ብርሃንና አዲስ አበባ ያሉት 2 ሲጨመሩ 6 ፋብሪካዎች በድምሩ ከ1 ቢሊዮን ዶላር በላይ የውጭ ምንዛሪ ገቢ ለኢትዮጵያ ያስገባሉ። ይህ ደግሞ ከቴክስታይል እናገኝ ከነበረው 4-5 እጥፍ ይበልጣል ማለት ነው። 6 ፋብሪካ ከነዚያ ሁሉ ፋብሪካዎች በላይ የኤክስፖርት ግኝት ማስገኘት የቻለበት ዋናው ምክንያት ዳይቨርሲፋይ እናርግ ብቻ ስላልን ሳይሆን ወደሚቀጥለው የአመራረት ስርዓት እንደግ ስላልን ነው። በቴክስታይል ሁላችሁም እንደምታውቁት ከኛ የሚፈለገው ንጹህ ኢነርጂ እና የሰው ኃይል ነበር። ያ ፍላጎት በዚህኛውም ዘርፍ ያለ ቢሆንም በሶላር ሴል ምርት ግን እንዳያችሁት የኤን ታይፕ የሚባለው የአመራረት ዘዬ ወይም ፉሊ በአርቲፊሻል ኢንተለጀንስ የታገዘ አውቶሜትድ ሮቦቲክስ የአመራረት ስርዓት ነው። በኢትዮጵያ ውስጥ ኢንዱስትሪ በዚህ ንጽህና በኤአይ ታግዘው በሮቦት ሲያመርቱ ማየት የመጀመሪያችን ነው። ይህንን በሶላር ሴል ያየነውን ቴክኖሎጂ የመጠቀም ምርት የማሳለጥ ጥራት የመጠበቅ ልምምድ ኮምፒውተሮች፣ ስልኮች ወደ ማምረት ካሳደግን ሌላ ሀገር የምንቀናባቸውን የአመራረት ስርዓት የተከተሉ ኤአይ የሚጠቀሙ በአጭር ጊዜ ብዙ ምርት የሚያመርቱ እና ትልቅ ሀብት የሚያስገኙ የኢንዱስትሪ ዘርፎች ውስጥ እንቀላቀላለን ማለት ነው። ኤአይ የነገ የልጆቻችንን እጣ ፈንታ ይወስናል። ኤአይ ላይ በክረን እንስራ ያልነው ከኢንዱስትሪ ከማኑፋክቸሪንግ አንጻር ቅድም እዚህ ባየናቸው 3 ፋብሪካዎች እንዳያችሁት ከሞላ ጎደል አብዛኛው ስራ የሚሰራው በሮቦት ነው። ፈጣን ፕሬሲሽን የተሞሉ የሚሄዱበትን ቦታ የሚያውቁ ሴንሰር ያላቸው የተሳለጠ የማምረት ስርዓት የሚፈጽሙ በከፍተኛ ደረጃ ምርትን የሚያሳድጉ ዘመናዊነት የተላበሱ የማምረቻ ፋብሪካዎችን ማየት መቻላችን ለሐዋሳም ለኢትዮጵያም ትልቅ የምስራች ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ።